ከሰሞኑ በአፋር ክልል የተፈጸሙ ጥቃት ተጠያቂውም ሆነ ፈጻሚው በለውጥ ስም የመጣው የለውጥ ቡድን ነው ሲል የአፋር ክልል የጸጥታ ቢሮ አስታወቀም። በአፋር ክልል የተፈጸመው ጥቃት ተከትሎ የአፋር ክልል የጸጥታ ቢሮ ዛሬ መግለጫ ሰጥቷል። በተፈጸመው ጥቃትም የአልሸባብ ታጣቂዎች ተሳታፊ እንደነበሩ የቢሮ ኃላፊ የሆኑት አህመድ መሐመድ ጎዴ ተናግረዋል። ብርቱካን ጌታዬ የግጭቱ ዓላማ ሁለት አይነት ዓላማ አለው። አንደኛው ታላቅ ሶማሊያን ግዛት ለማስፋፋት የዚያድ በርን ዓላማ ለማሳካት ነው። ሁለተኛ የኢሳ ክልል ለመመስረት ነው። በአፋር ብሔራዊ ክልላዊ መንግስት መሬት ግዛት በማስፋፋት ማለት ነው። ከፊት ኢሳ ከፊት አሰለፉ እንጂ ከኋላ በኩል የሚደግፉ ኃይሎች አሉ። በትጥቅ በስልጠና ይሄንን የምንልበት ደግሞ ዝም ብለን አይደለም የምንናገረው። ተጨባጭ የሆኑ ማስረጃዎችና መረጃዎች በእጃችን ስላሉ ነው። አሁን በለውጥ የመጣ መንግስት ነው ይሄንን ጦርነት በአዋጅ አስደግፎ እያሰለጠነ እያስታጠቀ የአፋርን ድንበር እያለፈ የአፋር አርብቶ አደር ህይወት እየቀጠፈ ያለው በሶማሌ ልዩ ኃይል ነው። ይህ ሲባል ሶማሌ ብዙ የሶማሌ ቋንቋ ተናጋሪ ሀገሮች አሉ። ሶማሊላንድም አለበት፣ የጅቡቲ ወታደሮችም አሉበት፣ አልሸባብም አለበት። የዚህ ሁሉ ጥምር ኃይል ነው፣ ጥምር የጥፋት ኃይል ነው የአፋር አርብቶ አደሮችን የክልላችን ድንበር ጥሰው በመግባት ንጹሃን አርብቶ አደሮቻችን ህይወት በመቅጠፍ በእጃቸው የነበረውን ንብረት እየዘረፈ እስከ ዛሬ ድረስ ደርሰናል ማለት ነው። ስለዚህ አንደኛ ይሄ ግጭት ሳይሆን ጦርነት ነው። ግጭት እኛ በአጎራባች ከአማራ ጋር እንጎራበታለን፣ ከትግራይ ጋር እንጎራበታለን፣ ከኦሮሚያም ጋር እንጎራበታለን። ድንበር ላይ በግጦሽ እና በውሃ የአፋር አርብቶ አደርና የኦሮሞ አርሶ አደር ይጋጫል። ያ ግጭት ነው። ኦሮሚያ ከአፋር አንድ ስንዝር መሬት ወስዳ አታውቅም። ምክንያቱም አብረው ይኖራሉ። አፋር ሲቸገር ኦሮሚያ ውስጥ ይገባል፣ ኦሮሚያ ሲቸገር ወደኛ ይመጣሉ። አልፎ አልፎ የሚደረግ ግጭት በባህላዊም መንግስትና መንግስት ወረዳና ወረዳ ክልልና ክልል የሚፈቱት ጉዳይ ነው። አንዲት ስንዝር መሬት የኦሮሚያ ክልል አልወሰደብንም፣ የአማራ ክልል አልወሰደብንም፣ የትግራይ ክልልም አልወሰደብንም። እንደውም የተሻለ ሰላምና መረጋጋት ያለው አሁን በአፋርና በትግራይ መሃል ጥሩ ሰላምና ጥሩ ግንኙነት አለ በሁለቱ ህዝቦች መካከል። አማራም ጋር እንደዚህ አልፎ አልፎ የሚከሰቱ ነገሮች ቢኖርም ኦሮሚያም ጋር እንደዚህ አልፎ አልፎ የሚከሰቱ ነገሮች ሁሉ ጊዜ በድርድርና በመነጋገር የሚንፈታው ጉዳይ ይሆናል። ይሄንኛው ግን በግጦሽና በውሃ በሚል ስያሜ የተሳሳተ ስያሜ ተሰጥቶት እስከ ዛሬ ድረስ የአፋር ህዝብ ከፍተኛ ጉዳት እንዲደርስበት አድርጎታል።